ሰላም እንደምን ቆያችሁ የቴክ ፕላስ ቤተሰቦች፣ ዛሬ በአዲስ ቪዲዮ መጥተናል። ስልካችሁ ላይ አፕሊኬሽን ማውረድ ስትፈልጉ ፕላይ ስቶር ላይ ስትገቡ እንደዚህ ሳይን ኢን እያለ ዳውንሎድ አላደርግ ብላችሁ የተቸገራችሁ ኢሜል ይፈልጋል እና እንዴት አድርገን ኢሜል እንደምንከፍት ስቴፕ ባይ ስቴፕ እናያለን። አብራችሁን ነው። እሺ፣ በመጀመሪያ ስልካችንን ዳታ እንከፍታለን ወይም ደግሞ ዋይፋይ ኮኔክት እናደርጋለን። ከዛ ፕላይ ስቶር ጋር መተን እዚህ ጋር ሳይን ኢን የምትለዋን እነካለን። ስለዚህ እዚህ ጋር ስልካችን ላይ ፓተርን ወይም ፓስዋርድ ያለው ከሆነ ፓስዋርዱን ይጠይቃል ማለት ላይ፣ ከሌለው ግን ቀጥታ እንደዚህ ያመጣልናል ማለት ነው። ስለዚህ ጋር ከዚህ በፊት ኢሜል የሌለን ከሆነ ያለን ከሆነ ቀጥታ እዚሁ መግባት ነው። የሌለን ከሆነ ግን ክሬት አካውንት የሚለውን ነክተን ፎር ማይ ፐርሰናል ዩዝ የሚለውን እነካለን። ከዛ በመቀጠል ስምና የአባታችንን ስም የሚጠይቅበት ይመጣል። እንግዲህ መክፈት ጀምረናል ማለት ነው። እዚህ ጋር ስማችንን ፈረስት ኔም ላይ ስማችንን፣ ላስት ኔም ላይ የአባት ስም እናስገባለን። እዛ ነክስት እንላለን። ከዛ በመቀጠል የተወለዱበትን በርዝ ዴት እንሞላለን። ከዛ በመቀጠል እዚህ ጋር ጂሜል አድሬሳችንን እንሞላለን። እዚህ ከላይ ካሉት ላይ መምረጥ እንችላለን። አሊያ እዚህ ጋር አዲስ በስማችን በፈለግነው ዩዘር ኔም ተጠቅመን ጂሜል አድሬስ ክሬት ማድረግ እንችላለን። ከዛ ነክስት እንላለን። ወደ እዚህ ጋር @gmail.com የሚለው ስላለ እሱን መጻፍ አይጠበቅባችሁም፣ ነክስት እንላለን። ከዛ በመቀጠል ፓስዋርድ እንጽፋለን። ፓስዋርዱ የማንረሳው መሆን አለበት። ደግሞ ቁጥር ብቻ ወይ ፊደል ብቻ መሆን አይቀበልም። ቁጥር ፊደልና ምልክት፣ ጥያቄ ምልክት፣ ፉል ስቶፕ ኦር ማንኛውም ምልክት መጠቀም አለብን። ሶስቱ አንድ ላይ ካልሆኑ አይቀበልልንም። ከዛም ነክስት እንላለን። እዚህ ጋር አሁን ላይ ብዙ ጊዜ እንደዚህ እያለ ነው። ከዚህ በፊት በቅርቡ ኢሜል ያልተከፈተበት ከሆነ ፓስዋርድ አስገብተን ነክስት እንዳልን ቀጥታ ስማችንን አምጥቶ ይጨርስልናል። ነገር ግን ብዙ ጊዜ እንደዚህ እያለ ነው። ኢሜል በቅርቡ የተከፈተ ከሆነ እንደዚህ ቬሪፋይ እንድናደርግ ይሄን ያመጣልናል። ይሄን በሚያመጣልን ጊዜ ስልክ ውስጥ የግድ ሲም ካርድ መኖር አለበት። ሲም ካርድ አስገብተን ወይ ውስጥ ባለው ሲም ካርድ እዚህ ጋር ቬሪፋይ እንላለን። ቬሪፋይ የሚለውን ከነካም በኋላ እንደዚህ እያለ ትንሽ ሰከንድ ይቆያል፣ እንጠብቃለን። እዛ እንደዚህ ስማችንን ያመጣልናል፣ ነክስት እንላለን። እዚህ ጋር ወደ ታች ስክሮል አድርገን አይ አግሪ የሚለውን እነካለን። አክሰፕት እንላለን። እዚህ ጋር አክሰፕት እንላለን። ስለዚህ ያልቆልናል ማለት ነው። እዚህ ጋር ኖት ነው የሚለውን እነካና ያልቃል ማለት ነው። ስለዚህ ከዚህ በኋላ የፈለግነውን አፕሊኬሽን ከፕላይ ስቶር ላይ ማውረድ እንችላለን። ኢሜይሉ ደግሞ ለፕላይ ስቶር ብቻ ሳይሆን ለየትኛውም ኢሜይል ለሚያስፈልገን ነገር ኢሜይሉን መጠቀም እንችላለን። ጂሜል የሚለው አፕሊኬሽን ላይ ብንገባም እዛው ላይ ማግኘት እንችላለን ኢሜይሉን። ብዙ ጊዜ አፕሊኬሽን በኤክስቴንደር በብሉቱዝ በተለያዩ ቦታ ወስደን አልሰራ ብለን የሚያስቸግረን ከሆነ ከፕላይ ስቶር ማውረድ ስላለበት ነው የሚያስቸግረው። ከሱ ማውረድ አለብን ማለት ነው። ሌሎች እንደዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ሰብስክራይብ
በማድረግ ቤተሰብ ይሁኑ። እናመሰግናለን።